ኢትዮጵያ ግን ወዴት እያመራች ነው ብሮ? ህዝቦቿ ዴም ተለውጠዋል። እኔ ማቃቸው ህዝቦች አይደሉም ተለውጠዋል ብሮ። ቤቢ ሻወር ተብሎ ነው ብሮ። አርግዛለች። ከዛ የሚጨፈረውን ይሊማን ጨፈር ማንም ይጨፍራል ብሮ ግን እሷ አርጉዝ ናት። የሆነ አጨፋፈሯና ራሱ ገብታለች። መጨፈር ኖርማል እኮ ግን ጨፈረው የሆነ ትንሽ ውርድ ነገር አለው። አላውቅም ብቻ ለምን ወላሂ እንጂ መጨፈር ማንም ይጨፍራል። እኛም ጨፍራል። ማን ነው ሐራም ነው። ይሄኛው ያስታውቃል። ዊግ ያደረገው ረጅም ዊግ ያደረገው ልጅ ክለብ ያስታውቃል። ይሄ ክለብ ሰው ነው። እቺ ሀገር ወዴት እየሄደች ነው? እንኪ ማነሽ? አቤት ፎቶ አምጪልኝ እስቲ ፎቶ አምጪልኝ። እሺ ወዴት ሄድሽ? ለልጆች ፎቶ አላቀበል እኔ አቀብለዋለሁ። አንቺ ቶሎ በይ ምግቡን አዘጋጅ። እሺ ነይ። God have mercy upon us. ለምንደዋላ ሰራተኛን እየሳበ እያስገባ ይሄ ከባድ ገዝ በጣም ሃይ የሆነ ቴስቶስትሮን ሌቭል ብዙ የጤና ችግሮች እንደሚያመጣ ታውቃላችሁ። ላይክ የልብ ችግር፣ ፕሮስቴት ካንሰር፣ in some cases infertility, headaches በጣም ብዙ ላይክ የደም ግፊት ምናምን ሁሉና when you say ለዚህ ነው ባላንስ ያስፈልገዋል ሁሉም ነገር የሚባለውና ላይክ ሃይ ማስኩሊኒቲ ኢንተንስ የሆነ ማስኩሊኒቲ ለማምጣት ስትሉ እነዚህን ሳይድ ኢፌክቶች ኮንሲደር እያደረጋችሁ ለማንኛውም እንደኔ ከንፈራችሁ ላይ ወይም ፊታችሁ ላይ ጥቁር ነገር ያለባችሁ ከሆነ እሱን ለሚያጥፋ ቱሜሪክ ይባላል። ኢትስ ፍሮም ቀሲል ባያቢገል ዲስክሪፕሽን ላይ አስገባላችሁ። አንድ ልጅ ይሄ ነገር አይመችኝም። እንደዚህ አይነት ነገር ማለት ወንድ ልጅ ራሱ መንከባከብ አለበት። የግድ መሽተት የለበትም። ወንድ ይባል መግማማት የለበትም። ግን ስትንከባከብ ደግሞ እንደዚህ አይደለም። እኔ እንጃ ግደለኝ እንደዚህ ያርግ ልቀባ እኮ ይችላል። አሁን ቻፕስቲክ ይጠቀማለሁ ግን ስቀባ እንኳን ሰው እንዳያኝ አድርጌ የምቀባው ወላሂ ያለዛ ይድርቃል ከንፈሬ ብዙ ጊዜ ማለት ነው። ግን ስቀባ እንኳን በተአምር ሰው እንዳያኝ አልፈልግም። ዊርድ ነው። አሁን ደስ አይለኝም። ጭራሽ ቱቶሪያል ትሰጣለህ ፊት እየተቀባህ ከንፈር እየተቀባህ ምናምን ማለት ነው። አይ ነው ቆንጆ እንድትሆን ነው የምትቀባው ምናምን ምልህ አባባል ገብቷል። ፊት እንዲጠራ ነው መብት ነው አያገባንም። ግን እንዲህ ቱቶሪያል ስታደርግ ሰጥ ምናምን ሳይሆን እንጃ ዊርድ ነው ለኔ እንጃ። ብቻ እህታችን ጎበዝ ማን ነው? አዎ እህታችን በርቺ። ጀንትልሜን ይላል። በቃ ነው እንደዚህ። Here I come. Oh, here I come. You smart. ሰላም እንዴት ዋላችሁ? መጣሽ እንዴ? ጓደኛዬ ነው ታውቁ። ኦ ሰላም ነው እንዴ ነው? ነያ ቁጭ ከኛ ጋር ካርታንጡት። በጣም ደክሞኛል። መጀመሪያ ለቅለቅ ልበል። እሺ አንተ እቺ ማለት እህቴ እኮ ነው። አንተ ታለ እንዴ? አዎ ታናሽ እህቴ ነው። በጣም ተመው አስተውል ብፍሪ ነው ማለት አይደል? እና አስተውቂኛ እቺ ቀስተለሽ እንዴ? አስተውቅሻለሁ ችግር የለውም። አሁን ተጨሽ አስተውቂኛ አስተውቅሻለሁ። ጋይስ በጣም ደክሞኛል። ትኛላችሁ እንዴ?
ኧረ ቆይ እባክሽ እሱ ልታው ታጥባ መጣችን። ለሜካፕ ፕሮግራሙ መጣ ወንዱ ለመጣ ዮ ይሄ አህያ በእርግጠኝነት እንግሊዝ ውስጥ ነው ያለው። ምክንያቱም ድሪል እዛ ነው የሚበዛው። ድሪል ደግሞ የሚዘፍኑት እንደዚህ የሚለብሱ ብዙ አይተው ከሆነ ስለዚህ ይሄ እርግጠኛ ነኝ ብሪቴን ውስጥ ያለ አህያ ነው። ወይኔችን ባገኛት ምን ልታረጋት? መንታ ምን ትሆን ነበር ማሳቅፋት? ምን ነው ችለሽን እንኳን ፈልገን ታገኛለሽ ነው። እኔን ወንድሜን እኔ እንዴት አዩት ግን ማዘር ማለት እንዴት አዩት? እናቱ አይደሉ በርጥኝ ነገ እንዴት አዩት? አንደኛ ሁለት በግ ጭናለ ፍየል ነው በግ ዋሪፈር ብቻ ትሄድላለህ ታክሲ ውስጥ ያየሩ ላትመ ሶሻል ሚዲያ ያየሩ ነገሩ ላትመም ብሮ ፎቶ አይተም ቪዲዮ አይተም አትመም። አባዬ 50 ብር ፈልጌ ነበር። በ50 ብር ብቻ 50 ብር 60 ብር 50 ብር አልኩኝ። 60 ብር ለምንድን ነው የፈለገው? ላልተገደበ ሴክስ ለግሩፕ አሳይመንት ለግሩፕ አሳይመንት ግሩፕ አሳይመንት ስንት ሰዓት? በማንኛውም ሰዓት በማንኛውም ጊዜ። አሪፍ ጭዌ ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ይሄ የምታዩ ልጅ ታጅቦ የሄደው ልጅ አገብቶ ምናምን እንዳይመስላችሁ 10ኛ ክፍልን 10 ወድቆ ተፈተኑ። በ11ኛው ሲፈተን አልፎ ነው በቃ ይሄ እና ተደስቶ ነው ምልህ 10ኛ ክፍል 10 ይወድቃል ተፈትኖ ተስፋ አልቆረጠ በ11ኛው አለፈ እና ይሄ ሁላ ሴሌብሬሽን ለዛ ነው ብሮ እንጂ አገብቶ ምናምን እንዳይመስል ዋናው ማሸነፉ ነው በቃ ወላ ኢትስ ናት ኦቨር አንተል አዊ ብሮ ማለት ይሄ ነው። ጃሉድ ሞቶ ዮሐና ለቅሶ ሲደርስ ይላል አንድ ላይ እሽቲ ቪዲዮ ነው እንዳራለ ወይኔ ሪጊያችንን ለማን ተተለ ሪጊያችንን ወይኔ በቃ ዮ በልኝ እንዳል ዮ አንኩል ደሰት ሞት ሄድክብኝ ጃሉዳ ወይኔ እማኑ ጃሉዳ አንድ ላይ እንሰራ እንደንሰራን እናወጣለን ተባብለን ወይኔ ጃሉዳ አይሆንም በቃ ምንድን ሰው ጋር ስለዚህ ይለኛል እንዲህ ነበር ወይኔ ጃሉዳ አይሆንም ወይኔ ያቺን ነገር እንዳቆምካት ሳትነግረኝ አቆምካታለሁ አውቃለሁ በቃ ያቺን ነገር እናውቃታለን በቃ That's amazing. እንዴት ይመከረኝ ግን ተማር ልጄ ራክ ፔፐር ዛወስን ብጥላ ይሻላል። አንደኛ ማን እንዳሸነፈ እንኳን ሳታውቅ ሁለትም ትሮጣለህ ብሮ። አንዳንዴ ለመመሳሰል ብቻ አናድርግ ነገር እየሆነ እንወቀው። አሁን የምታየው ማለት ነው ይሄ ማለት ነው የኢንዲያ አንድ ባለስልጣን ነው እና ተነጥፎለት ነው ምንጣፍ እንደ ቀይ ምንጣፍ ነው አረንጓዴ ምንጣፍ የተነጠፈለት ምንጣፉ ህንፃ ሊመረቅ አይደለም እንደዚህ የተነጠፈለት ብሮ ምን እንደሚያየው ምን ለማየት እንደዚህ እንደተነጠፈ ይልኝ ብቻ የቆሸሸ ወንዝ ለማየት ነው እንደዚህ ተነጥፎለት ምናምን ሄደው ማን ይሄን የበከተ ውሃ ለማየትና የሚወሰደውን እርምጃ ለመወሰን ተነጥፎለት ምናምን ሄደው ማን ያስተዛዝባል ይሄማ አላ ሽምቡራ ፈላጋል አላ ሽምቡራ ባለ ሽምቡራ አቤት ቁላው ምን ያሻንች ባረጋ ምን አልኩኝ ማለት እኮ ያው ሽምቡራውን ቁላ ውይ አመል አይለቅም። ኦኬ ገባኝ።
Medication. Your medication makes me እዚህ አካባቢ ተሻናና ዋ አይደለም እነሱ ጋር እዚህ አካባቢ ተሻናና ሁለቱን ፍሬን ይቆርጥልሃል እያለ ነው ብሮ። የምር ግን ያደርጉታል። አንተ እንዴት ነው ስራውን ለመርከብ? አዎ ለምጃለሁ ጌቴ። ምንም አይልም። እዛ ጋር ያለው ጫማው ጠቦት ነው እንዴ? ጌቴ እኔ መጀመሪያ ጠቦት ነው ሙክት ነው እያልኩ ስከራከር ነበር፣ ግን ቀረብ ይሳይ ለካ ሰው ነው። አንተ ቀልድ ነው እንዴ ያስከው? ኧረ አይደለም ጌቴ ተባረረ። ኧረ ተው ግን ኤሊዛ ምናምን ያመጣችው በጣም ይመች። ጠቦት ነው ጫማው ጠቦት ነው። እንትን ነው ደብል አንታንጅራ የሚባለው ነው። ደብል አንታንጅራ የሚባለው ነገር የለም። ይሄ ነው ጠቦት ነው። ጫማው ጠቦት ነው ማለት አልሆነውም። ሁለተኛ ደግሞ ጠቦት የሚበላው ጠቦት ነው። ደብል አንታንጅራ ኬንድሪክ ላማር አንተኔ እኮ አንዳንድ እውቀት ጋን ጋን ይላል ብል ሁኔታውን ማሳነስ ነው። ምናልባት ጋኑ ይሆናል ሰውየውን የሚለው እንዲህ ብቻ የተንገዳገደ መጣ ባናቱ የስላሽ ሊተከል ያ የዜግነትም ብዬ ደገፍ አደረኩት። ምን ነው ወንድም አለ ምን ነው እንዴ በምንችለውን ያለ አንጠጣም ወይ ምን ነው ስለው አይ ጠጥቼ መስሎ ነው ሁኔታው ነው አለ። እንዴት ስለው አይ እንዲሁ ኑሮ ያሰክራል ዘንድሮ አለኝ። ስንት ጠጥተህ ነው ወንድሜ ስለው እርግጥ ከ37 በኋላ አልቆጠርኩትም ማለት ኑሮ ነው። ገብቷል። እስከ 37 ዓመት ኑሮ ቆጥሮታል። ከዛ በኋላ አልቆጠረው ብቻ ያሰከረው ኑሮ ነው። 37 ጠጥቻለሁ ሳይሆን 37 ነው። እዚህ ጋር ደብል አንታንጅራ ለነገሩ ቀልድ እኮ አይተረጎምም። ለምን እንደሆነ ሁሌም ተረጎመ ቀልድ ችግር አለብኝ። አሁን በኋላ አልተረጎመም። አያገባኝም። ከገባህ ገባህ ነው። You get it? If you don't get it, forget about it. ይሄ ነው ፕራንክ ማለት ወላሂ። በቃ የሚጎዳ ሰው የለም። በቃ ኢማን ጋር እዚህ ኢትዮጵያ ውስጥ ወንድም አለው እየተባለ ነው። እስኪ እኔ እንጃ እኔም ተብዬ ነው። ነገር ግን እስኪ አብረን እንየው። How much money do you have in your account? በሁሉም ባንክ አካውንት ምን ያህል ብር አለ? የትኛውን ባንክ ነው የፈለግሽው አንቺ? Your main one. ዋናው የምትለውን Okay, let's see my main bank account. እንውስቲ That's Okay. Oh my god. Oh my god. You should just count how many numbers there are. ምን ያህል ዲጂት እንደሆነ ቁጠሪው እስኪ። 1 2 3 4 5 6 7 8. 1 2 3 4 5 6 7 8. እኛ ኮርጀናል በኮርጃ በጣም ማስተራለን በጣም ኮርጀናል። የሚገርም አኳርጅ እናውቃለን፣ ግን እንደዚህ እንደሚኮርጃ አናውቅም ነበር እኛ። ቃል በቃል እኮ አይደለም የኮረጀው ደለስ ጭራሽ ሚሊዮን ኮርጆታል። ሳም ቁጥሩን 8 ቢያንስ አቀይሩም 6 አታርግም ብሮ። That's Okay. በዛ አጋጣሚ ልጅ አይ ነው 1 ሚሊዮን አንገብታል ምናምን እንጃ ብቻ ከመጣም እኔ እንጃ ኮንፈርት ከማይስጥ ሰዎች መካከል ነው። ቲክቶክ ላይ ምናምን አይገባኝም ብቻ ለምን እንዳልኩት ራሱ አይገባኝም ብቻ ይሪዝ አይገባኝም፣ አይመቸኝም። ማን ነው እንቀጥል። ሰላም እንዴት ናችሁ? ከተማው ላይ በጣም የተስፋፋ እየመጣ የስልክ ታይር ላሳያችሁ። እዚህ ጋር እንደምትመለከቱት መኪና ደርቦ ቆሟል። ኮሮ ላይ ምንም ብቻ በደንብ አይታይም። አንዱ ልጅ ወረደ፣ ጥቁር ጃኬት ለብሷል፣ ማስክ አድርጓል። እዚህ ጋር ወደ ላውንጅ የሚገባ አስመስሎ አይቶታል። ስልኩ የሰውየውን አይቶ ጨርሷል። እንግዲህ መጀመሪያ መንገድ ክፍት መሆኑ አረጋግጦ እንደዚህ ጥቃት ፈጽሞ ያው እዚህ ጋር ተመልሶ ወጣ። እዚህ ጋር ቀምቶ ትሮጣ። በምንም አይነት ተአምር እንደማትይዙት ነው የምነግራችሁ። እዛ ጋር መኪና የያዘው ሌላ ሰው ስለሆነ መንገድ ክፍት መሆኑ አረጋግጠው እንደዚህ አይነት ጥቃት ይፈጽማሉ። እኔ በግሌ ከወራት በፊት በቦሌ መንገድ ላይ በነዚህ አይነት ሁኔታ ተሰርቅ ያለው ማለት ነው። እባካችሁ ጥንቃቄ አድርጉ። ራይስ ስጠብቁ የመሳሰሉ ነገሮች ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ወይኔ እኔንም እኮ ቪዲዮ አልሰጥም አሉኝ እንጂ ጫማዬን ሲሰርቀኝ እንደዚህ መስጊድ ውስጥ ቪዲዮ ነበር። የምሬን ነው የምላችሁ። የሆነ ሐኪም ቤት ሄጄ ምናምን ጫማዬን በልቶኝ ነበር። ቪዲዮ ነበር አይቼዋለሁ። ሌባው እንደዚህ እና ላስጡኝ ምናምን ብለው እምቢ አሉኝ። ወላሂ እስካሁን እናደኛል። ቢሰጡኝ ያሳያችሁ ነበር። ጫማው አሳስቦኝ አይደለም ነገሩ ያሳስበኛል። ጫማ እንደ ብራ እንዳያወጣሁበት እንቀጥል። ትዝ ካለኝ ትንሽ ይደብረኛል። ስለዚህ ትዝ ሳይለኝ ቶሎ እንቀጥል። እኔን ወንድሜን እኔን ጣሂርና ሀፈርሴ ተጋቡ። አይሆንም፣ ይሄ እስራፍ ነው። እስራፍ መላጣውን እኮ የቀባችሁ ማን ዳያናስ ሙሽኪላ ከቢር ጣሂር ጸጉሩ አልወጣለትም። ላቃላቃችሁ ሙሽኪላ ከቢር ያናስ ጣሂር ከሕፃንነቱ ጀምሮ የሱ ምኞት አንድ ቀን ጸጉሩ በቅሎለት ማየት ነበረ፣ ግን አልሆነም። ይሄ ሙሽኪላ ከቢር ነው። ጸጉሩ መላጣ ነው። እዛ በኋላ ካደገ በኋላም ቱርክ ሀገር ሄዶ ጸጉርም ለማስተከል ስሞክር ያንተ ጸጉር በመርፌ ሳይሆን በወስፌ ካልሆነ እንጂ አይወጣም ስለው በወስፌ አርጉልኝ ስላቸው ወስፌ እዚህ ሀገር የለንም በማለት እስከ ዛሬ ይኸው ሜዳ ሆኖ ቀር። ሚስትየው ይሄንን ሜዳ አገኘው ብላ ሁሌ ትጫወትበታለች። ኬክ በተገዛ ቁጥር የእሱም መላጣ ሳታስመርቅ በልታ አታውቅም። ኮሜንታተሩ ግን የሚመቸው ጭዌ ጎበዝ ነህ፣ አጨብጭበና
በምግብ የሚሰሩ በቃሪያ ቦርሳ፣ በምግብ የተሰሩ ቦርሳዎች ምንድን ነው ይሄ? አላቃቸውም አብዛኞቹን አትክልቶች። ግን ይሄ ምንድን ነው? ሰውዬው አላየሁትም፣ ብቻ ቻይና እንደሆነ እርግጠኛ ነኝ። እነሱ ናቸው እንደዚህ ጂኒስ። ጫና ያሉና ዘነበች ተጋቡ። እንዴ ጀለስ ማልጠቷ የከተተው ደግሞ እየነገሩት ነው። እዛው ላይ ነው እያሉት። ኧረ እዛው ላይ ነው ማሜር ይላል። እንዴ ሰው ሳይጠይቅ ለምን ይመጣል? መጀመሪያ ኧረ እዛው ላይ አዎ ሙሽክራ ከቢር እሷ ትቀይረዋለች። በቃ ሳትስማት እኛ ሳናይ ይህንን ማያቅ ሰው አለ ማለት ነው። አንተ የትኛው እንደሚቀመጥ ምናምን እንደሚገባ ማያቅ ሰው አለ ብሩ። ለካ የእውቀት ትንሽ የለም የሚናቋት የለም ብሩ። ሼፍ ቤ ነው ቤሳልት ይባላል። እንደዚህ የሚከተው እንደሱ ነው። ያዩቷል ፓስታው እንዴት እንደሚከተው በስታይል ነው። ይኸው ወላሂ ጠብ አይልም። ረዳ ልጅ ሳልት ቤን አንተ ምንድን ነው ፓስታ ምንድን ነበር? ፓስታ ምን በእንግሊዝኛ ኧረ ጠፋኝ። አንተ ወላሂ ልዋረድ ነው እንደዚህ ቪዲዮ ላይ ፓስታ ምንድን ነበር በኋላ ይኸው ባለ ስታይሉ ወላሂ አንተ ትችላለህ ወላሂ። ኧረ ፓስታ ምንድን ነበር በኋላ ወላሂ ጠፋኝ። አሁን ነው የጠፋኝ ደግሞ ደደብ ያንተ ድድብና ጥርስ አውጣሽ አገጠጠ። ወይኔ ውርደት። ፓስታ ምን ነበር ጊዜ ይመጣልኝ መሰለኝ። ስፓጌቲ አንድ ጠርሙዝ አለ፣ ከሱ ላይ 5 ጠርሙዝ አለ፣ ከ5ቱ ላይ 4 ብርሌ አለ፣ ከብርሌ ላይ ጠርሙዝ አለ፣ ከጠርሙዝ ላይ ብርሌ አለ፣ ብርሌ ላይ ብርሌ አለ። ከዛ ጭፈረው አለ ማለት ነው። ይሄን ባላንስ አድርጎ መጨፈር ማለት ነው። ማን ቁጭ ብዬ ካልጨፈርኩ እያለ ነው። እኔ የለሁበትም የሰው ሰርግ አታበላሽ። ተው ብያለሁ። ስንቴ መክሬክ ነበረ። ተው ብዬ አላልኩም። አይዞሽ ሀገር ጣለው፣ ወላሂ ጣለው። ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበር። ይህ ቪዲዮ ከተመቻችሁ ሼር አድርጉት ለጓደኞቻችሁ፣ እነሱ የሚዩትና ፈታ ዘና ይበልበት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። በቀጣይ ቪዲዮ እንገናኝ። I finally rest and watch the sunrise on a grateful universe.